የምርሽ ነው አዎ የቀለድሽ ነው ማርያምን የምሬን ነው ሄርሚ ምን ሆነሻል አፍቅር ያለው በቃ አብርሽ ይሄ ነገር ደብቄ መቆየት አልችልም እኔ እኮ እንደ ጓደኛ አድርገሽ ነው አቅርበሽኝ እስከዛሬ ያለ ነው አይደል እንደዛ ነበር ያሰብኩት ግን ነገሮች በጣም እየከበዱኝ ነው ከአቅሜ በላይ ሆኗል እና ደግሞ ጓደኝነቱ ቀርቶ ፍቅር ውስጥ ገብቻለሁ ምንም ማድረግ አልችልም ይሄ ነገር ፈልጌው አይደለም አብርሽ ጌታን ፈልጌው አይደለም በቃ ከቀን በቀን ላንተ ያለኝ ፍቅር እየጨመረ ነው እየመጣ ያለው ካንተ ጋር ተለያይቼ የምኖረው ነው ደግሞ ምንም ህይወት ነው ብዬ ልቀበለው አልቻልኩም ደስተኛ እየሆንኩኝ አይደለም በስራዬ ደስተኛ እየሆንኩኝ አይደለም በብዙ ነገር በቃ አንተን ካጣሁ በኋላ በስትክክል እየኖርኩኝ አይደለም በጣም አፈቅራለሁ አብሽ ፍቅሬን ተቀበለኝ ያልሻለሽ ከተቆሻለ ተቆሻለ ታውቆኛለሁ ጭንቅላቴ ላይ ያለው ነገር ያሰብኩትን ነገር ነው እኮ የነገርኩህ አብሽ እነሱ ያውቁ ነበር ቀደም ብዬ ነግሬያቸው ነው እንጂ አያውቁም እነሱ ምን ያውቁ ነበር እስከዛሬ አያውቁም በቅርብ ሰዓት ነው የነገርኳቸው ምን ላድርግ አብሽ ፈልጌው እኮ አይደለም ከመቼ ጀምሮ አስቤውም አይደለም ከመቼ ጀምሮ በቃ አላውቅም ማለት በጓደኝነታችን መሀል ውስጥ እንደዚህ ፍቅር ውስጥ እገባለሁ ብዬ አላሰብኩም አብሽ እና ሳላስበው ነገሮችን ካንተ ጋር በማሳልፈው ነገር ወደ ፍቅር እየተገፋፋው ነው ያለሁት እና ይህን ነገር ደግሞ ሞር ስለይህ ነው የገባኝ ሳጣህ ነው የገባኝ ለዛ ነው አብሽ ቀና በል አብርሽ እንዳትነኪኝ ከዚህ በኋላ የኔ ላይፍ ታውቂያለሽ አይደል ሁሉ ነገሬን ታውቂያለሽ ከአንቺ የተደበቀ ነገር የለም አይደል እንዴት ልታስብ ይችላል አብሽ ፈልጌው አስቤው ተጨንቄ ጽፌበት ወይም የሆነ ነገር አድርጌ አይደለም ይሄ ነገር ስሜት እየተሰማኝ ያለው በቃ ባሳለፍናቸው ጊዜዎች እስካሁን ከጎኔ ስለነበርክ በቃ ብዙ ነገር ስናሳልፍ ሳላውቅ ነው ያፈቀርኩ ያለሁት እንጂ አስቤው አይደለም ያለበትን ሁኔታ ማውቃለሁ ግን ደግሞ ደብቄውም የጠቀመኝ ነገር የለም ስለዚህ ቢያንስ ልንገርክ አብርሽ ማፍቀር ደግሞ ኃጢአት አይደለም ትሰሚኛለሽ ከዚህ በኋላ አጠገቤ እንዳትደርሺ የምሬን ነው ዳግመኛ አጠገቤ እንዳትደርሺ የማልፈልግም እኔና አንቺ ደግሞ ፈጽሞ አብረን ልንሆንም ማንችል የተለያየ ዓለም ሰዎች ነን እንደዛ ታስባለህ እኔ ለአንተ መጥፎ ሰው ነኝ አብርሽ ቢያንስ ፍቀድልኝና የህይወት ካጋር ካድርገኝ እርምጃሽ አብርሽ ጌታን በደንብ ፍቅር ሰጥሃለሁ እሺ በለኝ ተቀበለኝ አብርሽ ለአንተ ጥሩ ነገር ከማሰብ ለአንተ ታዛዥ ሚስትህ ልሆን ቢያንስ አንተን ደስተኛ ማድረግ ነው የምፈልገው አብርሽ እንደ ሚስት ዝቅ ብዬ እንኳን አክብሬክ በስትክክል ላኑርክ ሄርሚ በእናትህ የነገርኩሽ ነው እኔና አንቺ በምንም አይነት መንገድ አንድ ልንሆን የማንችል እስቲ እድሉን ስጠኝ ቢያንስ ጊዜ ይስጠን ሄርሚ ያምሻል ወይ ይሄ ስሜት እኔ ፈልጌው እንዳትሰማኝ ሆኖ አንተም እስቲ ዝም ብለህ ጊዜ ስጠኝና ላሳየው ቢያንስ ጌታን አስደስትካለሁ እንዳትነኪኝ ከዚህ በኋላ እያወራን ነው አይደል አውርተን መግባባት እንችላለን አይደል እኔ ህይወት ላይ በድጋሚ እንዳትመጪ ሄርሚ የምሬን ነው ሲቀጥል ደግሞ እኔና አንቺ አንድ መሆን የማንችል ሰዎች የኔን ህይወት ታውቂያለሽ እያንዳንዱ ላይፌን ታውቂያለሽ ይህን ነገር እያወቅሽ ይሄ ስሜት ሊሰማሽ አይገባም ነበር ስለዚህ ከአሁኑ ቆርጬ የምነግርሽ ነገር ቢኖር እንዳታስብ በምንም አይነት መንገድ እንዳታስብ ሄርሚ
ነገሮችን ለማሰብ ሞክር። እሺ ወይ ተረጋጋ። እንዳትነኩኝ ልጅ ተዋፈቀር ኳሊቲ እኮ እሺ እንደዚህ ሁሉንም ነገር ታውቁ ነበር። አብርሽ እስኪ አንዴ ተረጋጋና ስማ ሁሉንም ነገር በእግዚአብሔር ስማኝ አብርሃም እየሰማኸኝ ነው? አንድ ደቂቃ ስማኝ። በቃ ከህይወት አይጉልማ። አንድ ደቂቃ ስማኝ። እቺ ልጅ አፈቀርኩ እንጂ ምን አለች? አብርሃም በቃ አይሆንም፣ በቃ አይሆንም። መልስ ከሆነ አይሆንም ነው የሚባለው። ህይወቴ ውስጥ አትምጪ ምን አይባልም። በቃ አብርሃም ተረጋጋና እናውራ። እንዴ ለአንተ እኮ ነው ጥሩ ነገር በማሰብ እንጂ ምንም አታስጨንቅ። ወይኔ አብርሽ በስመ አብ እንዴ ምን ሆነ አብርሃም? ወይኔ ሁሉም ነገር እንትን አይደለም እያስረዱ አይደል እንዴ? ነገሮችን ለምን አትረዳቸውም እንዴ? እኔ ያልኩህ ምንም እኮ እንትን ነገር አይደለም እኮ የተደረገ ያለው አብርሽ። እንዴ ምን ሆነ ነው በዚህ ልክ አብርሽ? ነገሮችን ተረዳ እንጂ ቦታ ያለመስጠት ነው አብርሽ። ተረጋጋ አብርሃም። አንድ ነገር ሰማኝ። ቦታ ያለመስጠት ነው። የሰው ልጅ እወድሃለሁ ሲባል በዚህ ልክ መናደድ የለበትም። መውደድ የተፈጥሮ ጸጋ ነው። በቃ አልፈለክም የሚለውን መልስ መንገድ ነው። በዚህ ልክ መናደድ ምናምን ህይወቴ ውስጥ አትምጪ ማለት አይደለም መፍትሄው። አብርሃም እኛ አንተ እንድትደሰት እንጂ ሌላ ነገር አስበን ምናምን ስለ ወደፊት ስላለፈው ህይወት አስበን አይደለም። ተረጋጋና ማይሆን ሆነ አይሆንም። በቃ ምን ሌላ ነገር እኮ የለውም። በግድ እኮ ዛሬ ከአብራችሁ ካልሆናችሁ ልንላችሁ አይደለም። በሰው አይደለም አብርሽ። ይኸውልህ ምላሽ መመለስ ካለብህ አይሆንም ከሆነ አይሆንም ነው፣ ይሆናል ከሆነ ይሆናል ነው። በቃ ያለውን ነገር በስነ ስርዓት መግለጽ ነው እንጂ ያለብህ በጸብ የሆነ ነገር ሁካታ በመፍጠር አይደለም። አሁን እንደዚህ ተናዶ ወጥተህ መኪና ልታስነሳ ነው አይደል? ከዛም በኋላ የሚፈጠረውን ነገር ምን ታውቃለህ? እሺ ደግሞ ወንዶች እኮ ማለታችን ማለት ነገሮች እኮ እንደዚህ ነው። ይኸውልህ አብርሃም እኔ ማከብርህና በጣም የምወድህ ጓደኛዬ ነህ። ሄርሜላ ለአንተ ትልቅ ቦታ አላት። በጣም ነው የምታከብርህ፣ በጣም ነው የምትወደህ። እንደውም ዛሬ በሴትነት አቅሟ ያቀረበችልን ፍቅር እንድትቀበላት ነው ፈልገው። ገብቷል? ሌላ ነገር ምንም ልልህ አሞኝ አይደለም። አሞኝ እኔ ስለማስብልህ ብቻ ከዚህ በፊት ብዙ ነገር አድርገናል። ለአንተ ፍቅር አንተም ብዙ መስዋዕትነት ከፍላል። ስለዚህ ማትከበርበት ቦታ እንድትሆን አልፈልግም። ተረጋጋና ይሄ ነገር መጀመሪያም አንተ ታውቅ ነበር። ሲጀመር ማውቃውን ነው ሁሉንም ነገር ማውቃውን ነው፣ ግን ደግሞ እንዲሆን እፈልጋለሁ። እንድትቀበላት እፈልጋለሁ። ሰምተኛል አይደል? ሄርሜላ አንዴ አንተ የምትፈልገው መለማመጥ የሆነ ነገር ማድረግ ነው አንፈልግ አይደለም። በቃ ይበቃል። ብዙ መስዋዕትነት ከፍላል። ይሄንን አውቃለሁ፣ ብዙዎቻችን እናውቃለን። ግን እየተጎዳ ነው። እንደተጎዳ ግን ማንም እያወቀል የለም። አብርሃም ብዙ ስሜትህን አካፍለኛል፣ ግን ደግሞ አሁን ይበቃል። ገብቷል? አቤል በቃ ተረጋጋው። እየፈራሁ በጣም ተረጋጋሽ። ቢያንስ እኮ ተረጋግቻለሁ። እሺ አለካም ቢያንስ ተረጋጋ። ስሜቴን ስለነገርኩ ነው በዚህ ተረጋጋና የፈለከውን ነገር ማለት ትችላለህ። ቢያንስ ተረጋጋ። እንዴ ይሄን ያህል ማፍቀር፣ ይሄን ያህል መውደድ ኃጢአት ነው? ይሄን ያህል አብርሽ መሄድ እፈልጋለሁ። ስለዚህ በቃ ያለውን ነገር መሄድ እፈልጋለሁ። መናገር አትችልም? አንተ የራስህን ስሜትን መግለጽ አትችልም? ለምን ሁሉንም ነገር ለምን በኢሞሽን የምትገልጸው እኮ አይደለም? በጸብ ድብድብ ለምን ታደርጋለህ? የምትፈልጋት ከሆነ እፈልጋታለሁ፣ ማልፈልጋት ከሆነ አልፈልጋትም ብለህ እኮ በግልጽ ከሆነ ነገር ትችላለህ። አብርሃም እሺ በቃ ነገርኳት። በቃ ማስረዳት ያለብኝ ነገር አስረድቻለሁ። ምንድን ነው ያስረዳሃት? እኔ አልፈልግም እኮ በግልጽ ያለውን ነገር ንገራት። አዝጭ ጋር አብርሃም ሄርሜላ በጣም ጥሩ ሰው ነች። የሚመለከተኝ ነገር የለም፣ ግን ጓደኛዬ ነው። ጓደኛዬ ስትሆን ስትጎዳ ነው የሚመለከተኛል። ገብቶሃል? እንደፈለገ እየጠቀመ እየመሰልክ ማለት ነው። እኔን አትጋኝ ሊመስል ይችላል እኮ በቃ በራሴ ህይወት ማንም ምንም አያገባውም። የፈለኩትን ነገር ነው ይችላል። እንደፈለክ ልተው ይችላል። ትችላለህ አብርሽ፣ ትችላለህ። ይኸውልህ አያገባም። ምናልባት ለአንተ እንደሆነ በኋላ ላይ የሆነ ጊዜ ላይ ሊገባ ይችላል። ገብቶሃል? አቤላ ያለኝ ልክ ነው ልትል ትችላለህ።
አሁን ላይ ግን ምንም ላይ መስል ይችላል። አንተን እየጎዳው ሊመስል ይችላል። ግን ደግሞ እሺ እንደዚህ ሆነ ቢያንስ መኪና አትንዳ እኮ እንደዚህ ሆነ አትሂድ። እሺ ከዚህ መውጣት ፈልጋለሁ እኮ ተረጋጋ። እዚህ ጋር ቁጭ በል አብርሽ። አልቀመጥም። ተረጋጋና ውጣ። በዚህ ኢሞሽን የት ነው የምትሄደው? እኔ እኮ ስለማውቅ እኮ ነው ተናደህ ሄደህ አሁን እንደገና ሌላ እንትን ልትል ነው። መኪና እንደገና እንዴት እንደምትነዳ እናውቃለን አይደለ? የሆነ ሌላ ጸጸት ውስጥ እንድትገባ ለምን እናደርጋለን? እኛ ራሳችን በፈጠርነው ነገር በቃ መገፋት ነው የወደደው። መገፋት በቃ ይገፋ። ይሄን ነው የፈለገው። አቤል አቤል ተረጋጋ። እኔ መወሰን እችላለሁ አይደለ? አታስመስል። አታስመስል። ማንም ስትጎዳ አጠገብህ ያለ የነበረ ሰው የለም። ገብቷል? ስታለቅስ ብዙ ነገር ሲደርስብህ አጠገብህ የነበረ ሰው የለም። አቤል እኔ ግን ከዚህ በፊት ማለት